ዋ ትነካት ዘንድ ነቢይ ነው ይጸልይልሃል ባስቸኳይ አውጣት ሰውየው በክብር ወድቆ ሰግዶ ዛሬስ ብዙ ሰዎች ይሰግዱላችኋል ዛሬ ብዙ ሰው ጠላታችሁ ለናንተ ሰግዳል እናንተን ምንካ ወዮ ተብሎ ማስጠንቀቂያ ሰጥቷል ለምን ቢባል አንተ ልዩ ሰው ነህ የተለየ ሰው ነህ በመድር ላይ የተለየ ሰው ነህ የእግዚአብሔር የልዑል የእግዚአብሔር ልጅ ስለሆንክ እግዚአብሔር ለዘላለም ይባረክ ማካቶ ረባሃ ጋጃለባስ ዛሬ ታምራት ይሆናል የእግዚአብሔር ልዑልና የእግዚአብሔር ስልጣን በእናንተ ላይ ይገለጣል ዛሬ አዲስ ነገር ይሆናል የሚገርም የሚያስገርም የእግዚአብሔር ልዑልና የእግዚአብሔር ስልጣን በእናንተ ላይ ይገለጣል ዛሬ ልነካችሁ የሚፈልግ እናንተ ሊያጎሳቁላችሁ የሚፈልግ ማናቸው መጨለማ ኃይል ማስጠንቀቂያ የመጨረሻ ማስጠንቀቂያ ከመለኮት ዓለም ተሰጥቷል መልአክ እናንተ ጋር ስላለ ከፊታችሁ መልአክ የታጠቀ መልአክ በቀኛችሁ የታጠቀ መልአክ በግራችሁ የታጠቀ መልአክ ከኋላችሁ የታጠቀ መልአክ ከጭንቅላታችሁ በላይ ድንጋይ እንኳን እንዳይመታችሁ ተስፈንጥሮ በዚህ ላይ የታጠቀ መልአክ እግራችሁ ድንጋይ እንዳይመታችሁ ከግራችሁ በታች የታጠቀ መልአክ እንደዚህ ይሆናል አዎ ይሆናል መዝሙር 34ን ሄደን ማንበብ ይቻላል ቁጥር 7 በመንገዲ ላይ እንዳትሰናከል ቁጥር መዝሙር 91 ላይ ሄደን ማንበብ ይቻላል እግር እንዳይሰነ በመንገዲ ሁሉ እግር እንዳይሰናከል መልአኮቹ ምን ያረጋሉ ከፍ ያረጉሃል ይሸከሙሃል ዝቅ ያረጉሃል አይደለም ከፍ ያረጉሃል ጠላቴ ከፍ ሲያረጉ ጠላቴ ከስር አንተን ይሮጥ ጠራርጎ ይዞ ሊሄድ የፈለገው ጎርፍ የዲያብሎስ ጎርፍ የጨለማ ጎርፍ የክፉ ሰዎች አንደበት ጎርፍ ሆኖ አንተን ይዞ ወደ ጉድጓድ ሊከት የምነሳው አንተን መልአክ ከፍ ያረጋል ይነዛ የጠላት ሐሳብና አጀንዳ ምክር ሐሳቡ ሁሉ ተጠራርጎ ከስር ያልፋል በላይ ላይ ደግሞ ድንጋይ ወይም ጦር ወይም ደግሞ ክላሽ ወይም መሳሪያ ሲተኮሱብህ መልአክ ያስመልጣል ያልፍና ራሱ ከርቸሌ ይገባል እሳት ራሱ ወደ ጉድጓድ ይገባል አንተ አትነካም አንተ አትባረርም ኤምባሲ በል ማን ዘበኛው መልአክ ነው የትም ቤተ መንግስት በል ዘበኛው መልአክ ነው ጻፊው መልአክ ነው ፈራሚው መልአክ ነው ወሳኙ መልአክ ነው ሁሉ ነገር መልአክ እግዚአብሔር ለዘላለም ይባረክ ለምን ቢባል አንተ ልዩ የእግዚአብሔር ልጅ ነህ አገልጋይ አይደለም አንተ ልዩ የእግዚአብሔር ልጅ ነህ አገልግሎት ኦፊስ እንድትሰራበት የተሰጠ ጸጋ ነው እንጂ ማንነት አይደለም ነብይነት ማንነት አይደለም ሐዋርያነት ፓስተርነት ወንጌላዊ ዘማሪ ማንነት አይደለም ማንነት ልጅነት ነው ልጅነት መወለድ ከእግዚአብሔር አብራክ መውጣት ነው ከእግዚአብሔር አብራክ የወጣ ደግሞ እግዚአብሔርን ይመስላል ልጅ አባቱን ይመስላል እንደ አባቱ ይሄዳል እንደ አባቱ ይገዛል እንደ አባቱ ይናገራል እንደ አባቱ ያስባል እንደ አባቱ ያምናል የሚበላው እንኳን መርጦ ነው የሚበላው የሚናገረው መርጦ ነው የሚያየው የሚበላው ጆሮው እንኳን መርጦ ነው የሚሰማው አይኑ መርጦ ነው የሚያየው ታይ እግዚአብሔር ለዘላለም ይባረክ ዛሬ ተአምራት በህይወታችሁ ይሆናል የሚያስገርም የሚያስደንቅ የእግዚአብሔር ልዑልና በእናንተ ላይ ይገለጣል የሚገርም በሌላ ጊዜ በክብር እንገናኛለን የሚገርም የእግዚአብሔር ህልውና የሚገርም የእግዚአብሔር ኃይል የተገለጠበት እውነተኛ የእግዚአብሔር ዕውቀት በእኛ ላይ ይገለጣል አውቀን እንነዳለን ተራርተን እንነዳለን ማንነታችን አውቀን እንነዳለን እንጂ ሰው ሊነዳን አይችልም ዲያብሎስን አንፈራም ጥንቆላን አንፈራም ድግምት በእኛ ላይ ይሰራ ምንም ነገር በእኛ ላይ ሊሰራ ይችላል ነገር ግን የሚሰራብን በአንደበታችን የሚወጣው ክፉ ቃል ስንፍና በእኛ ላይ ይሰራ ሁለተኛ ክርስቶስ ኢየሱስን እንደ ግል አዳኝና እንደ ግል ፈዋሽ አድርገን ካልተቀበልን እኛ በጥያቄ ምልክት ነገር ግን የእግዚአብሔር ልጆች ከሆነ አዲስ ፍጥረት ከሆነ ማንም ሊነካን አይችልም ያም ደግሞ በማወቅ በመረዳት አስተውለን በመጓዝ በቅድስና በጽድቅ እግዚአብሔርን ለዘላለም ልናገለግል ልንኖርለት ህይወታችን ለእሱ ልንሰጥ ተዘጋጅተናል ስለዚህ ማንም ሊከለክል አይችልም የሚመራ እግዚአብሔር መልአክ ከኋላም ከፊትም ከሁሉ ነገር አለ በዙሪያዬ አለ እግዚአብሔር ለዘላለም ይባረክ ልንፈራ አይገባም ሻሎም የተባረካችሁ ቅዱሳን የእግዚአብሔር ልጆች ለብዙ ሰዎች ሼር እንድታረጉ ላይክም እንድታረጉ ወዳችኋለሁ ተባረኩልኝ ሻሎም ሻሎም